አንደኛውና የውጭ ነው ተደራራቢ ሳህን ባለ 3 ነው። ይሄ 5 የሚለው ነው። በጣም ቆንጆ ትሪ ኦሪጂናል ትሪ ነው ማለት ነው። ይሄ በጣም ነው የሚያምረው። የጀበና ማስቀመጫው የስኳር ማስቀመጫ ማለት ነው። በጣም ቆንጆ ከለር ያለው እቃ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንደምን አላችሁልኝ? እኔ ዳና ነኝ ያለሁላችሁ። ዛሬ ወደ እናንተ መጥቻለሁ ማለት ነው። እንደዚህ ያው የቤት እቃዎችን ይዤ ነው ወደ እናንተ የመጣሁት ማለት ነው። የቤት እቃና የፈርሻዎች ነው ወደ እናንተ ለማሳየት የመጣሁት። ያው ይሄ ከለር ከዚህም በፊት የምታውቁት ከለር ነው። የተለመደ ቢሆንም በጣም ቆንጆና ተወዳጅ ስለሆነ ነው ብዙ ሰዎች እየመረጡትና በተደጋጋሚ እየተሰራ ያለው ማለት ነው። እና ውድ ተመልካቾች ያው ከዚህ በፊትም በተደጋጋሚ ብለነዋል። ይሄ ያው ቤቢና ተካያ አሰራሩ የመፍረሻው የፍራሹ ልብስ የሚሰራው በጎማና በማሰሪያ ነው ማለት ነው። ምክንያቱም በዚፕ ብዙ ጊዜ የሚታወቀው በዚፕ ነበረ፣ ግን በዚፕ የሚሰራው ብዙ ጊዜ የለውም፣ እድሜ የለውም፣ ቶሎ ነው የሚበላሸውና እኛ ደግሞ ለእናንተ አሪፍ ነው ይሄ ያው አሪፍ ይሆንላችኋል ብለን በማሰብ በጎማና በማሰሪያ አድርገን ወደ እናንተ ይዘንላችሁ መተናል ማለት ነው። እንደምትወዱት ያው አልጠራጠርም። በጣም ቆንጆ ነው። ያው እንደምታዩት ነው። በጣም ነው የሚያምረው። ይሄ ምንጣፉንም ያው ከዚህ በፊት አይታችሁታል። ይሄም ቆንጆ ምንጣፍና ተወዳጅ ነው ማለት ነው። እና ወደ ተመልካቾቼ ያው አሁን አማሳያችሁ ከምንጣፉ በመቀጠል የቤት እቃ ነው ማለት ነው። የቤት እቃዎች እንደዚህ ቆንጆ የቤት እቃዎችን ይዤ መጥቻለሁ ማለት ነው ወደ እናንተ ለማሳየት። ወደ ተመልካቾቻችን ያው እቃዎቹ ደግሞ እነዚህን ይመስላሉ። በጣም ቆንጆ እቃዎች ናቸው። ከጆኩን ጀምር ማለት ነው። ይሄ ያው ጆክ ከነብርጭቆው ነው። ያው የተለመደ ከለር አይደለም፣ ወጣ ያለ ከለር ነው። በጣም የሚያምር ከለር ነው፣ ውበት ያለው እና በሰዎች ዘንድም ያው የሚወደድ በጣም ኦሪጂናል ጆክ ነው ማለት ነው። ይሄ እንደዚህ ብሎ 6 ብርጭቆና ጆክ ነው ማለት ነው። በዝርዝር ለማሳየት ያው ብዙም ጊዜ ስለሌለኝ ነው። ይሄ ደግሞ የወጥ እቃ ነው ማለት ነው። 2 በአንድ የሚይዝ ትልቁ የወጥ እቃ ነው። በጣም ትልቁ ነው። በጣም ኦሪጂናል እና ብራንድ እቃ ነው ማለት ነው። 2 ዶሮ የሚይዘው የወጥ እቃ ነው። እነዚህ ደግሞ ባለ 3 ተደራራቢ ሳህን ናቸው ማለት ነው። ብዙ ጊዜ ባለ 5 ነው ባለ 3 በተለያየ ከለር አላቸው። በአንደኛውና የውጭ ነው ተደራራቢ ሳህን ባለ 3 ናቸው ማለት ነው። እነዚህ ደግሞ የሾርባ ሳህን ናቸው። በመካከለኛና በትንሽ ከዚህ ከፍ የሚል ደረጃ አላቸው። በጣም ቆንጆና አሪፍ ከለር ናቸው ማለት ነው። በብዙ ሰዎች ዘንድ ያው የሚመረጡ ከለር ናቸው። በጣም ቆንጆ ናቸው። 12 ፍሬ ናቸው ማለት ነው። እነዚህ ያው 6 እንደ ፍላጎታችሁ እንደ የምትፈልጉት መጠን መግዛት ትችላላችሁ። ይሄ ደግሞ በራድ ነው፣ መካከለኛው በራድ ነው ማለት ነው። ይሄ ትሪ ነው። ባለ 3 ነው ተደራራቢ ያው ትሪ ነው ማለት ነው። ከትንሽ እስከ ትልቅ አለ። ይሄ 55 የሚለው ነው። በጣም ቆንጆ ትሪ ኦሪጂናል ትሪ ነው ማለት ነው። ይሄ ትንሹ ነው። ይሄ ደግሞ መካከለኛው፣ ይሄ ደግሞ ትልቁ ነው ማለት ነው። ይሄ ደግሞ ተደራራቢ ባለ 5 ብረት ድስት ነው። በጣም ኦሪጂናል እና አንደኛ ብረት ድስት ነው ማለት ነው። በጣም ቆንጆ ነው። ይሄ መጨረሻ ትልቁ ብረት ድስት ነው። ይሄ ትልቁ ብረት ድስት ነው። በጣም ቆንጆ እና በጣም ወፍራም ያው የምትመርጡት አይነት ብረት ድስት ነው ማለት ነው። ይሄ ደግሞ የሻይ ቡሽ ነው ማለት ነው። ግማሽ ደርዘንም ሙሉ ደርዘን ለምትፈልጉ ያው እኛ ጋር ሁሉም ነገር አለ፣ እኛ ጋር ማዘዝ ትችላላችሁ። ይሄ እሷ የፈለገችው ሙሉ ደርዘን ስለሆነ ሙሉ ደርዘን ነው ያዘዘችው ማለት ነው። እና ወደ ተመልካቾች እንደዚህ ደስ የሚሉ ናቸው ማለት ነው። ውበትም አላቸው። በጣም ነው የሚያምሩት። በጣም ኦሪጂናል የሻይ ቡሽ ናቸው ማለት ነው። ይሄ ደግሞ የጥበብ ሲኒ ነው። ያው ከረከቦቱ ጋር አለ። ያንንም በዝርዝር አሳያችኋለሁ። ከረከቦቱ ጋር ማች እንዳደርግ ስለተፈለገ ነው ማለት ነው። የጥበብ ሲኒ ነው። እንደምታዩት በጣም ቆንጆና ውብ ሲኒ ነው ማለት ነው። ይሄ ደግሞ ወደ ተመልካቾቼ እንደምትመለከቱት በእናቶቻችን ዘንድ የሚወደድና ከበድበድ ያለ ረከቦት ነው ማለት ነው። የጥበብ ረከቦት ነው የሚባለው። እዩት፣ በጣም ነው የሚያምረው። የጀበና ማስቀመጫው የስኳር ማስቀመጫና የሩዝ ማስቀመጫ አለው ማለት ነው። እና ደግሞ የማጨሻ አለው። ሁሉንም ያካተተ ነው። በጣም ቆንጆና የሚወደድ ከለር ነው። በትልልቅ ሰዎች ዘንድ ያው የሚፈለግ ረከቦት ነው ማለት ነው። በጣም ነው የሚያምረው። እናንተም ትመርጡታላችሁ ብዬ ተስፋ አደርጋለሁ።
ይሄ ደግሞ ያው ብዙ ጊዜ የተለመደ ከለር ነበር። ይሄ ወጣ ያለ ከለር እና ለቤቶቿ ውበት ሲቀርብበትም በጣም የሚያምር ነው። ባለ 3 ነው ማለት ነው። በጣም ቆንጆ ቆንጆ ከለር ያለው እቃ ነው እና ውድ ተመልካቾቼ ያው እንደምትመለከቱት አንድ ባንድ ያለውን ነገር ሙሉ ለሙሉ አሳይቻችኋለሁ። በጣም ነው የሚያምረው። ያው እንደ ቤተሰቦቻችሁን ማስደሰት ለምትፈልጉ ያው እኛ ጋር መምጣት ትችላላችሁ። እኛ ጋር ሁሉም ነገር አለ። የምትፈልጉትን በምትፈልጉት ከለር እና የምትፈልጉት አማራጭ ማዘዝ ትችላላችሁ። እና ውድ ተመልካቾቼ ያው የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ቪዲዮ ውስጥ የምንገናኝ እናመሰግናለን።